ሰላም ጤና ይስጥልኝ ውድ የሄን ዩቲዩብ ተከታታዮቻችን እንደምን ከርማችኋል። ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። ሰሞኑን እንግዲህ በሀገራችን ላይ በጣም አሳዛኝ የሚባል ነገር ተከስቷል። ምናልባት እንደ ግለሰብ ወስደነው ከሆነ ቀለል አድርገን ልናየው እንችላለን። ምናልባት ተከታተላችሁት ከነበረ ትናንትና አንድ ቪዲዮ ለቅቄ ነበረ። አትሌት ገለቴ ቡርቃ ላይ ያተኮረ አንድ ቪዲዮ ለቅቄላችሁ ነበርና ያን ቪዲዮ ሁላችንም ድምጽ እየሆነን ነው። በተለያየ ሶሻል ሚዲያ በቲክቶክም በዩቲዩብም በተለያዩ ቪዲዮዎች ላይ ሁሉም ኢትዮጵያውያን አንድ በመሆን እያጋሩ ነው ያሉትና ይህ ጉዳይ ሶሻል ሚዲያ ላይ ከወጣ ኦልሞስት በጣም አጭር ቀናት ነው። ምናልባት 3-4 ቀን ሊሆን ይችላል። በአንድ ቻናል ላይ ቀርባ ችግሯን ጉዳቷን ተናግራለች። በተለይም ደግሞ ባሳለፍነው እሑድ ላይ በሰይፉ ፋንታሁን ቀርባ ዲቴል ያለውን ነገር ሁሉ አቅርባለች። ዛሬ ላይ ልቀርብ የፈለኩትና ይሄን ቪዲዮ ወደ እናንተ ላደርስ የፈለኩት ነገር ምንድነው? እንግዲህ ገለቴ ቡርቃ ችግሯ ኦልሞስት ከ7 ዓመት ኦልሞስት 7-8 ዓመት አካባቢ ሆኗል። ይሄን ያህል ጊዜ ታዲያ ድምጿን አጥፍታ እንዲያርጉልኝ ወይም ደግሞ እንደሌላው ማህበረሰብ ወደ ሚዲያ መውጣት ስትችል ያን ሁሉ ነገር ለረጅም ጊዜ ለ7 ዓመት 7 ዓመት ማለት ቀላል አይደለም። ከደረሰባት ችግር አኳያ ደብቃ ቆይታለች። በጣም ያሳዘነን ግን የአትሌቶች ማህበር አላቸው። የኢትዮጵያ አትሌቲክስ ፌዴሬሽንም አለ። ይህ ሁሉ ችግር ሲደርስባት ታዲያ በሰይፉ ፋንታሁን ላይ ተመልክታችኋል ያለችውን መስቀል ላይ ሰው መስጨነቅ ራሴ ተጨንቄ አትሌት ማለት ከባድ ነው ስራ። ኃይሌ ማለት ነው የቢዝነስ ሰው ነው፣ ይሯሯጣል። ሰምተዋል፣ ሁሉም አይቶታል። አይዞሽ ከማለት ውጪ ሌላ ነገር ትዳር ነው ይሄ። ከሌላ መጥቶ የሆነ አንተ ላይ በደል ቢያደርግ ማንም ዝም አይልም። እንግዲህ እንዳያችሁት ሁሉም አትሌቶችም ያውቃሉ። ለአትሌቲክስ ፌዴሬሽንም አሳውቂያለሁ ብላለች። ግን ዝምታን የመረጡት። ዝምታን ሲመርጡ እሷም ዝም እንዳለች ነው የተናገረችው። ይህ በጣም አሳዛኝ ነው። እዚህ ጋር እንዲያው የሚያመላክተው ምንድነው ገለቴ ቡርቃ ምን ያህል ጠንካራ እንደሆነች እና ችግሯን በውስጧ ይዛ ወደ ፐብሊክ ሚዲያ አለመውጣቷ እጅግ የሚያስደንቅ ነው። ምክንያቱም እያየን ነው አሁን በተለይ የሶሻል ሚዲያ እንኳን ይሄን ያህል ሀብት አታ አይደለም ትንሽ ችግር ሲደርስብን ወይም ደግሞ ጥቃቅን ነገር ሲኖር ኢቭን የቤታቸውን የጓዳቸውን ችግር እንኳን በሶሻል ሚዲያ ላይ እየወጣን እያየን ያለ ነው። ይቺ አትሌት ግን አስባችሁታል ምን ያህል ለፍታ ያመጣችውን ንብረት። ኦኬ 10 ቤት ማለት ቀላል አይደለም። 4 መኪና ማለት ቀላል አይደለም። 4 መኪናና 10 ቤት ሳይሆን እኛ እኮ ትንሽ ሀብትና በትንንሽ ገንዘብ ስንጋጭ ጉዳያችንን ችግራችንን ወደ ፐብሊክ ወደ ሚዲያ ወደ ህዝቡ እያወጣን ያለ ነው። ይቺ ሴት ግን ወደ 7 ዓመት ያህል ውስጧ ደብቃ ይዛለች። ዛሬ ላይ ግን ችግሮቿን እያንዳንዱ ችግሮቿን ሲብስባት ነው ወደ ሚዲያ የሚወጣችው ማለት ነው። ኦልሞስት ለ1 ዓመት ያህል ሩጫን አቁማለች። እቺ ልጅ አሁን በንብረቶቿ ብቻ አይደለም 1 ዓመት ያህል ስራዋን ብትቀጥል ሩጫዋን ብትቀጥል ምን ያህል ሀብት ታገኝ ነበረ። ከሀብት ባሻገር ደግሞ ምን ያህል የኢትዮጵያን ስም ታስጠራ ነበር። ኪሳራዋ ይሄን ያህል ድረስ ነው። በገንዘብና በንብረት ብቻ የሚለካ አይደለም። ግን ዛሬ ላይ ወደዚህ ለመምጣትና ይሄን ቪዲዮ ልሰራ ያነሳሳኝ ነገር ምንድነው? ትላንትና መግለጫ ሰጥተዋል የኢትዮጵያ አትሌቲክስ ፌዴሬሽን ማለት ነው። ግን ገለቴ ቡርቃ እንደተናገረችው ይሄን ጉዳይ ያውቁታል። እስከ ዛሬ ድረስ የት ነበሩ? ምናልባት እቺ ልጅ አትሌቶች ሁሉም ያውቃሉ ዝም አሉ ስላለች ነው ዛሬ የአትሌቲክስ ፌዴሬሽን መግለጫ ሊያወጣ የተነሳሳው። ይሄ በእውነት እጅግ የሚያሳዝን ነው። ማለት የተለያየ ባለሙያዎች ለምሳሌ እንደ በሙዚቃውም ማህበራት አላቸው። በደራሲያን ማህበር አለ፣ የሰዓሊያን ማህበር አለ። ልክ እንደዚህ ሁሉ ደግሞ የአትሌቶች ማህበር አላቸው። ኦኬ ማህበሩን እንተውና እንደ ግለሰብ ደረጃ ሁሉም ያውቃል፣ ሰምተዋል። ኦኬ ግን እቺ ልጅ ምን አይነት መልካም ሴት እንደሆነች የምትረዱት እንደዚህ አሉኝ ዝም አሉኝ ብላ አልከሰሰቻቸውም። ኦኬ ያለችው ምንድነው? ሁሉም የራሱ ስራ አለው ቢዚ ናቸው ብላ አደባብሳን ያለፈችው። ስለነሱ ምንም መጥፎ ነገር ለመናገር አልፈለገችም። ዛሬ ላይ ግን ደርሰው ኦኬ የኢትዮጵያ አትሌቲክስ ፌዴሬሽን መሰረት ደፋር ሲናገር ምንድነው ያለችው? እንደው ክብርት አዳነች አቤቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክት ማስተላልፈው። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ 1 ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። ገለቴ ከደረሰባት ግማሹን ያህል እንኳን አልተናገረችም ነው ያለችው።
ስለዚህ በዚህ ያህል የሚያውቁ ከሆነ በዚህ ያህል ችግሯን ጠልቀው የሚያውቁ ከሆነ የት ነበሩ እስከዛሬ ድረስ? ኦፍኮርስ አዎ ልክ ናቸው። ህግ የያዘው ነገር ህግ ይጨርሰዋል። ግን ህግም ቢሆን በሽማግሌ ሲባል ኦኬ አትሌቶች እንደ አትሌትነታቸው ድምፅ አላቸው፣ ተሰሚ ናቸው። በመንግስት ደረጃም በህዝብም ደረጃ ተሰሚ ናቸው። ስለዚህ ለምንድነው ድምፅ ያልሆኗት? እነሱ ድምፅ ስላልሆኗት መሰለኝ እኮ አሁን ላይ ሶሻል ሚዲያ ላይ ሚዲያ ላይ ወጣ ህዝቡን ድምፅ ሁኑኝ፣ መልእክቴን ለዶክተር አብይ አደርሱልኝ ስቲል አሁንም እያለች ያለችው ምንድን ነው? እኔ አንድና አንድ ብቻ ነው መልስ የምፈልገው። ኦኬ ንብረትሽ ይመለስልሻል ወይም አይመለስልሽም ነው ዳስ ይታወቅ። በዛ ላይ ደግሞ በጣም የሚያሳዝነው ኢቭን ይሄ ሰው ኦኬ የቀራትን አንድ ቤት እንኳን ለመተው ፈቃደኛ አይደለም። ለመውሰድ እያሰበ ነው። ምን እያሰበ ነው? ፍርድ ቤት ላይ ኦልሬዲ ፕሮሰስ እያደረገ ነው ያለው። ታዲያ ይህች ልጅ ትልቅ ደረጃ የምትደርስ ልጅ፣ ለሀገር የምትበቃ ልጅ፣ የሀገርን ስም የምታስጠራ ልጅ፣ የሀገራችንን ባንዲራ ከፍ አድርጋ የምታውለበልብ ልጅ ዛሬ ቤት ውስጥ ለ1 ዓመት ያህል በሯን ዘግታ ተቀምጣለች። ታዲያ ይሄ በእሷ ላይ ብቻ አይደለም፣ በሀገር ላይ የመጣው ኪሳራ ማን ነው ኮምፐንሴት ሊያደርግ የሚችለው? ማን ነው በሀገር ላይ የመጣውን ኪሳራ ሊያወራርድ የሚችለው? ይሄ ኦብቪየስ ነው ማለት በጣም ግልጽ ነው። እሷም እንደተናገረችው ምንድነው ገቢ ምንድነው ተብሎ ፍርድ ቤት ላይ ይጠየቃል አይደለም እንዴ? ማለት የታወቀ ነው። በምንም አይነት ጉዳይ ላይ ስንሄድ እኮ በእንደዚህ አይነት ኬዝ ላይ በተለይ የሁለቱም ገቢ ይጣራል። ይሄ ልጅ ተራ የላዳ ሾፌር የነበረ ሰው ኦኬ እሷን ካገባ በኋላ ይሄ ሁሉ ቤት፣ ይሄ ሁሉ መኪና፣ ይሄ ሁሉ ሀብት በባንክ ውስጥ የነበራት ያ ሁሉ ገንዘብ ከየት ሊያመጣው ይችላል? እንደው ማምጣቱ ይቅርና ያንን ቤት ለእናቱ በዛ ዋጋ ሸጥኩኝ ሲል እንደው እንዴት ነው መንግስትስ ፍርድ ቤትስ ሊቀበለው የቻለው? ፍርድ ቤት ተቀብሎት ነው ለሱ ተፈርዶለት እቺ ልጅ እስከ ሰበር ሰሚ ድረስ የደረሰችው። ሰበር ሰሚም ለሱ ነው የፈረደው። ምን አይነት ህግ ነው ሀገራችን ላይ ያለው? በእውነት እጅግ አሳዛኝ ነው። ምክንያቱም እቺ ልጅ ይሄን ሀብት ለማምጣት ኦኬ ሌሊት 10 ሰዓት እየተነሳች በጫካ ውስጥ ትሬኒንግ እያደረገች ስንት ልፋትና ስንት ላቧን አንጠባጥባ ያመጣችውን ሀብት እንደዚህ በቀላል ስትዘረፍ ለሀገር የዋለችው ውለታ ተረስቶ ነው ወይንስ ይሄ ሰው ባለ ሀብት ነበረ የሷን ንብረት ይዞ ሲሸሽ የሷን ንብረት እያለች በቁሟ ላይ ሲሸጥ ወይንስ ሃይባ ያለው? አልበለዛ መንግስት ባለበት ህግ ባለበት ሀገር እቺ ልጅ ስንት ዓመት ሙሉ ኦልሞስት ከ97 ጀምሮ ነው ወደ አዲስ አበባ መጣ ለዚህ ሁሉ ስኬት የደረሰችው። ስለዚህ አትሊስት እንኳን ከጋብቻ በኋላ ላፈሩት ንብረት በሚል ልክ እሷ እንዳለችው ማለት ነው እንደው ከጋብቻ በኋላ ያለው ሁሉ ይቀር፣ አትሊስት እሱ ሊመለስላት ይገባ ነበር። ከዛም ባለፈ እግዱ ከወጣ በኋላ እሷ ሄዳ ባንክ ገንዘቧ እንዳይንቀሳቀስ ካደረገች በኋላ በተለያየ ጊዜ ገንዘብ ያወጣ እንደነበረ ተናግራለች። ኦኬ ለባንክ ኦልሬዲ አስገብታለች ወረቀት ገንዘቧ እንዳይንቀሳቀስ ብላ እግድ አስገብታለች። ያን እግድ ተቀብለዋታል። ከዛ በኋላ ግን ከእግዱ በኋላ በተለያየ ጊዜ ገንዘብ ሲወጣ ሄዳ ስታመለክት ምንድን ነው ያሉት? በህግ ደረጃ ውክልናሽን አላስነሳሽም። ምን ማለት ነው ይሄ? ሄዳ እኮ እሷ ውክልናውን ገንዘቡ እንዳይወጣ ስታሰግድ ውክልናውን ማስቆም ይችላሉ እነሱ። ስለዚህ እቺ ልጅ አሁን የተፈረደባት በረንዳ እንድትወጣ ነው? ለሀገር የከፈለችው መስዋዕት፣ ለኢትዮጵያ ለህዝቦቿ የዋለችው ውለታ ተዘንግቶ ነው? ምናልባት እኮ እቺ ልጅ ከዚህ በኋላም ብዙ ድል እንደምታስመዘግብ እርግጠኛ ነች። አሁንም መስራት እችላለሁ፣ ትልቅ ደረጃ መድረስ እችላለሁ እያለች ነው። ግን ይሄ ነገር ጭንቅላቷን እየረበሻት በፍርድ ቤት ከይዝ በተለያዩ ነገሮች ቶርች ሆና አቤት ውስጥ በሯን ዘግታ ተቀምጣለች። ያም ደግሞ እናትየው ለልጃቸው እንዴት እንዳሳደጓት ስለሚያውቁ ኦኬ ባጠቡሽ ጡቶቼ ብለው እግሯ ላይ ወድቀው ስለለመኗት አቁማለች። እሳቸው ስለምንድን ነው ይሄን ያደረጉት? አንድያ ልጃቸው ናቸው። እስከዛሬ ለሀገር
ትልቅ ውለታ እንደዋለች ያውቃሉ። ስማቸውን እንዳስጠራች ያውቃሉ። ግን አንድያ ልጃቸው ነች፣ ሊያጧት አይፈልጉም። እንደተናገረችው የግድያ ሙከራ ተደርጎባታል በተደጋጋሚ። ኢቭን ለፌዴራል ፖሊስ ሪፖርት አድርጌያለሁ ብላለች። ምንም አይነት ምላሽ አላገኘችም። ወይንስ ይሄ ልጅ ከበስተጀርባ ሌላ ልዩ ኃይል አለው? ስቲል አሁንም እኮ እያስፈራራት ነው ያለው። እና እንግዲህ በአትሌት ገለቴ ቡርቃ ላይ የደረሰው ነገር እጅግ አሳዛኝ ነው። ሁላችንም ድምፅ ልንሆናት ይገባል። በተለይ በቲክቶክ እና በተለያዩ ፈጣን የሆኑ የሶሻል ሚዲያ የምትጠቀሙ እና ኢንፍሉዌንሰሮች፣ በተለይ ደግሞ ድምፅ ያላችሁ ሰዎች የእሷን ቪዲዮ ሼር በማድረግ ከጎኗ ልንቆም ይገባል። እና ውድ የሄኒ ዩቲዩብ ተከታታዮቻችን እንግዲህ ለዛሬ ትንሽ ስሜታዊ ስለነበርኩ ነው ይሄን ቪዲዮ ወደ እናንተ ለማጋራት ፈለኩትኝ። በተቻለ መጠን አሁን በድጋሚ በትህትና ልጠይቅ የምፈልገው ነገር ድምፅ እንሁናት፣ እናግዛት፣ ከጎኗ እንሁን የዕለቱ መልእክቴ ነው።